ሰላም የኮምፒውተር ሶሉሽንስ የኢንኮዲንግ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ የማሳያችሁ ከሁለት ኮምፒውተር በላይ የሚጠቀሙ ሰዎች ለእያንዳንዱ ኮምፒውተር የተለያየ ማውዝና የተለያየ ኪቦርድ የሚጠቀሙ ከሆነ በአንድ ኪቦርድና በአንድ ማውዝ እስከ 4 ኮምፒውተር ድረስ ኮንትሮል ማድረግ ወይንም በአንድ ኪቦርድና በአንድ ማውዝ መጠቀም እንችላለን ማለት ነው። እንዲሁም በዚህ ማውዝ አማካኝነት ከአንደኛው ኮምፒውተራችን ላይ ኮፒ ያደረግነውን ዳታ ወደዛኛው ፔስት ማድረግ እንችላለን ማለት ነው። ፋይልም ከአንደኛው ወደ አንደኛው ድራግ ኤንድ ድሮፕ ማድረግ እንችላለን ማለት ነው። ያንን በምንድነው የምናደርገው? ማውዝ ዊዛውት ቦርደር ይባላል። ማውዝ ዊዛውት ቦርደር ፍሪ የሆነ ዩቲሊቲ ሶፍትዌር ነው። ፍሮም ማይክሮሶፍት ጋራጅ ዛት ሌትስ ዩ ዩዝ ዋን ማውዝ ኤንድ ኪቦርድ አክሮስ አፕ ቱ 4 ኮምፒውተር ማለት ነው። እስከ 4 ኮምፒውተሮች ድረስ መጠቀም እንችላለን ማለት ነው። እንዲሁም ሲምለስሊ ድራግ ፋይል ኤንድ ኮፒ ፔስት ቴክስት ቢትዊን ማሽንስ። ስለዚህ ከአንደኛው ኮምፒውተር ወደ ሌላኛው ኮምፒውተር ፋይል ወይንም የተለያዩ ቴክስቶችን ኮፒ ፔስት ማድረግ እንችላለን። እንዲሁም ሙቭ ዩር ማውዝ ከርሰር አክሮስ ስክሪን ላይክ መልቲ ሞኒተር ሴትአፕ ማለት ነው። ከርሰራችን ከአንደኛው ኮምፒውተር ወደ ሌላኛው ኮምፒውተር ማንቀሳቀስ እንችላለን ማለት ነው። ሪኳየርመንቶች አሉ። ይህንን ኮምፒውተሮች አንድ ላይ ኮኔክት አድርገን ለመጠቀም በአንድ ማውዝ እና በአንድ ኪቦርድ ለመጠቀም 3 ሪኳየርመንቶች አሉ። የመጀመሪያው ሁሉም ኮምፒውተሮች በተመሳሳይ ኔትወርክ ላይ መሆን አለባቸው። ተመሳሳይ ዋይፋይ ወይንም ተመሳሳይ ሎካል ኤሪያ ኔትወርክ ላይ መሆን አለባቸው ማለት ነው። ሁለተኛው መስት ቢ ዊንዶውስ ፒሲ። ይሄ ማውዝ ዊዛውት ቦርደር የሚሰራው ኦፕሬቲንግ ሲስተማቸው ዊንዶ ለሆኑ ብቻ ነው ማለት ነው። ሶስተኛው ኢች ፒሲ ሀብ ማውዝ ዊዛውት ቦርደር ኢንስቶልድ ኤንድ ረኒንግ። እያንዳንዱ ኮምፒውተሮች ከሁሉም ኮምፒውተሮች ላይ ይህንን ሶፍትዌር ኢንስቶል ማድረግ ያስፈልገናል ማለት ነው፣ ይሄን ለመጠቀም ማለት ነው። ይሄኛውን ኢንስቶል ለማድረግ ይሄንን ዩአርኤል ወይንም ይሄ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ወይንም ማንኛውም የምትጠቀሙት ብራውዘር ላይ በመግባት ማውረድ ትችላላችሁ ማለት ነው። ማንኛውም ብራውዘር ላይ ትገቡና ማውዝ ዊዛውት ቦርደር ስትሉ በዚህ መልኩ ያመጣላችኋል ማለት ነው። ሶ እዚህ ጋር ማውዝ ዊዛውት ቦርደር ዳውንሎድ የሚል አለ። በዚህ መልኩ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሲምፕሊ ዳውንሎድ ማድረግ ትችላላችሁ። እኔ ኦሬዲ ዳውንሎድ ስላደረኩት ነው። ዳውንሎድ ካደረጋችሁ በኋላ ኢንስቶል አድርጋችሁ ኢንስቶል ለማድረግ ሲምፕል ነው። ሶ በቀላሉ ኢንስቶል ማድረግ ትችላላችሁ። አሁን ወደ ሴታፑ እንሄድና እንዴት መስራት እንዳለብን ላሳያችሁ። ኮምፒውተራችን ላይ ኢንስቶል አድርገን ከጨረስን በኋላ ከሁለቱም ኮምፒውተር ላይ ኢንስቶል አድርገን ከጨረስን በኋላ መጀመሪያው ኮምፒውተር ላይ እንሄድና አንደኛው ኮምፒውተር ላይ ማውዝ ዊዛውት ቦርደር ብለን ሰርች በማድረግ በዚህ መልኩ ይመጣልና ማለት ነው። ከዛም በዚህ መልኩ ይከፍትልናል ማለት ነው። አንደኛው ኮምፒውተር ላይ የስ ብለን ከሄድን አንደኛው ኮምፒውተር ላይ ኖ ነው የምንለው ማለት ነው። ስለዚህ አንደኛውን የስ ኖ እንበለው። እዚህ ጋር ያለውን ኮምፒውተር ኖ ባልን ጊዜ ሴኩሪቲ ኮድ ይሰጠናል ማለት ነው። ሴኩሪቲ ኮድ እና የኮምፒውተሩን ስም ማለት ነው። ይህን ሴኩሪቲ ኮድ እና ኮምፒውተር ኔም ይዘን እዛኛው ኮምፒውተራችን ላይ በመሄድ እንደዚሁ እንከፍተዋለን። በዚህ መልኩ ከዚህኛው እንከፍታለን። መጀመሪያው ኮምፒውተር ላይ ኖ ብለናል። እዚህኛው ኮምፒውተራችን የስ እንበለው ማለት ነው። የስ ካል ሴኩሪቲ ኮድ መጀመሪያው ኮምፒውተር ላይ የሰጠን ሴኩሪቲ ኮድ እናስገባዋለን ማለት ነው። ስሞል ቢ ካፒታል ዩ 3 ፕላስ አር ኤ ኮለን ካፒታል ጄ 3 ብራስ አለች ኤ ዲ 5 ፕላስ እዚህ ጋር ዋን ረስተናል። ዋን አለች ማለት ነው። ኮለን ቢ በዚህ መልኩ ከሞላን በኋላ ይሄኛው የኮምፒውተር ኔም ሞልተናል። ሊንክ የምትላለች እቺን ክሊክ እናድርጋት አንድ ጊዜ ማለት ነው።
ከዛም በዚህ መልኩ ኮኔክት እያደረገ ነው። እዚህኛው ኮምፒውተር ላይ ኔክስት እዚህኛውም ኔክስት የሚል ሁለቱም ላይ ይመጣልናል ማለት ነው። እዚህ ጋር ኮፒ ማድረግ እንችላለን ፋይል ከአንደኛው ወደ አንደኛው ድራግ ማድረግ እንችላለን፣ እንዲሁም ሼር ማድረግ እንችላለን ማለት ነው። ኔክስት እንበለው። ፋይናሊ ደን ደን ስንለው ሁለቱም ኮምፒውተራችን ላይ ልክ እንደዚህ ይመጣል። ይሄኛው ሎካል ማሽን አንደኛው ኮምፒውተር ማለት ነው። ይሄ ሎካል ማሽን ከዛኛው ጋር እዚህ በዚህ መልኩ ይመጣል። ኮኔክትድ ነው ማለት ነው። እችኛዋ ቲክ መሆኗን ቲክ ከሆነች እቺ ቱ ዌይ ነው ማለት ነው። ቱ ሮ ማለት አንደኛው ወደ አንደኛው ከአንደኛው ወደ አንደኛው መጠቀም እንችላለን ማለት ነው። አፕላይ ማለት እንችላለን። በዚህ መልኩ ኮኔክት ካደረግን በኋላ አሁን ኦልሬዲ ኮኔክትድ ሆኗል። ይሄው ባንድ ማውዝ ነው እየተጠቀምኩ ያለሁት። ስለዚህ አንደኛው ኮምፒውተር ላይ ሆነን ወደ ሌላኛው ኮምፒውተር ዳታ ትራንስፈር ማድረግ እንችላለን ብለናል። ለምሳሌ ያህል